እንደምን አላችሁ? ይህችን ሰዓት የሰጠን ቃሉንም እንድንሰማ ያዘጋጀን ሰማይን ምድርን የፈጠረ ኃያሉ አምላክ የሰራዊት ጌታ እግዚአብሔር አሁንም ከዘላለም እስከ ዘላለም ምስጋና ገንዘቡ ነውና ስሙ የተመሰገነ ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ በዚች ሰዓት እንድናቀው የፈለኩት አንድ አብይ ነገር አለ። ይህም ዘንድሮ ገና ዓርብ ቀን ይሆናል። በዚህ ቀን የፍስክ ምግብ ይበላል ወይ? ብዙ ጊዜ ስለ ጋድ ወይም ገሃድ ጾም ምን እንደሆነ በየጊዜው ሰዎች ስለሚቸገሩ በግልጽ በአጭር ደቂቃ ውስጥ ለእናንተ ለምእመናን እንደሚሆን ይህንን እገልጽላችኋለሁ። አሳሳቢ ሰው ነው፣ አስታዋሽ ሰው ነው። በልቡና የሚያሳድር እግዚአብሔር ነው። በአእምሮም የሚቀርጽ እግዚአብሔር ነው። የምትሰሙትን በልባችሁ ይጻፍላችሁ፣ በአእምሮአችሁም ይቅረጽላችሁ። ኦርቶዶክሳዊት ተዋህዶ ክርስትና እምነታችን 7 የአዋጅ አጽዋማት አሏት። እነዚህም 7ቱ የአዋጅ ጾሞች ተብለው የሚታወቁት አንደኛ አብይ ጾም ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቆሮንቶስ ገዳም የጾመው ጾም ነው። ሁለተኛው ደግሞ የእመቤታችን ዕርገቷን፣ ትንሣኤዋን፣ ፍልሰቷን የምናስብበት የፍልሰታ ጾም ተብሎ የሚታወቀው ያ ጾም ነው። ሦስተኛው የነቢያት ጾም ነው። ይህም አሁን እየጾም ነው ያለነው ገና ከመምጣቱ ከልደት በፊት የሚጾመው ጾም ነው። ነቢያት የጾሙት የአምላካችን እግዚአብሔርን ከሰማይ ሰማያት መውረድ እያሰቡ ፈኑ እዴከ እማርያም ፈኑ ብርሃነከ ወጽድቀከ ብርሃንህን ላክልን፣ እጅህን ላክልን፣ ከማይ ከጥፋት ከሆነ መስጠም ሁሉ አውጣን አድነን እያሉ የጸለዩት ጸሎት ነው። እኛም ይህንኑ ዛሬም አውጣን እያልን ረድኤቱን የምንማጸንበት ጾም ነው። ይህም የነቢያት ጾም የገና ጾም ተብሎ የሚታወቀው ነው። አራተኛው ጾም የሐዋርያት ጾም ተብሎ የሚታወቀው ወይም በተለምዶ የቄሶች ጾም የሚባለው ሰኔ ላይ የሚጾመው ጾም ነው። ሐዋርያት መንፈስ ቅዱስን ካገኙ በኋላ ወዲያውኑ ጾምን የጀመሩትና እሱ የሚታሰብበት ነው። አምስተኛው ጾም የነነዌ ጾም ነው። ይህም የነነዌ ሰዎች ለ3 ቀናት የጾሙት ጾም ነው። እግዚአብሔር እሳቱን መከራውን እንዲገፍላቸው እኛም ዛሬ ያለውን መከራ ያለውን ስቃይ ያለውን ፈተና እንዲገፍልን የምንጾመው ጾም ነው። 6ኛው ጾም ረቡዕና ዓርብ የምንጾመው ጾም ነው። ይህም ረቡዕና ዓርብ ሁል ጊዜ የሚጾም ጾም ነው። በዓለ ሀምሳ ውስጥ አይጾምም። ሮብና ዓርብ በዓለ ሀምሳ ውስጥ ሲሆን አይጾምም፣ እንደ አንድ እሁድ ስለሚታሰብ። እንደገና ደግሞ ጥምቀት እና ልደት ወይም ልደትና ጥምቀት ሮብና ዓርብ ቀን ከዋሉ የዛን ቀንም አይጾምም። ቅድም የምገልጽላችሁ አሁን 7ኛው ጾም የእሱን ምስጢር ይገልጽልናል። 7ኛው ጾም ጾመ ጋድ ወይም ጾመ ገሃድ ተብሎ ይታወቃል። በሁለቱም ይጠራል። ጋድ ተብሎ ይጠራል፣ ገሃድም ተብሎ ይጠራል። ልዋጭ ማለት ነው። በግልጽም የሚጾም ጾም ማለት ነው። ግን ያ ቀን መጀመሪያ ጾም ያልሆነ ቀን ነው። ጾም ያልሆነው ቀን ግን በግልጽ የሚጾምበት ነው። በተለይ ጥምቀት ላይ ነው። ገና ላይ ግን አሁንም አስተውላችሁ የምትሄዱት ገና ላይ ሙሉውን ጾም ነው። እስተ ልደት ድረስ ጾም ነው። ለምን ጋድ እንደተባለ ግን እሱን እገልጽላችኋለሁ። እግዚአብሔር አምላክ የምንሰማውን በልባችን ይጻፍ። የነቢያት የሐዋርያት የሊቃውንትን ጉባኤ የባረከ እግዚአብሔር የኔና የናንተንም ይባርክልን። እንግዲህ ሁለቱ ጾመ ገሃድ የሚባሉት ጾመ ድራረ ልደትና ጾመ ድራረ ጥምቀት ይባላሉ። ይህም የገና ዋዜማ ጾምና
የጥምቀት ዋዜማ ጾም ይባላል። ስሙም ገሃድ ይባላል ወይም ጋድ ይባላል። ጥምቀት እሺ ቀድሞ ጾም የለውም። ቀጥታ ዕለቱ ሮብ ላይ ቢሆን ከዛ በፊት ያለችው ማክሰኞ ቀድሞም የምትጾም አይደለችም። አሁን ግን ለጥምቀት ቀን ትጾማለች። ጥምቀት ሮብ ሲሆን ወይም ጥምቀት ዓርብ ሲሆን ትጾማለች። ምክንያቱም ቅዳሴው በሌሊቱ ነው የሚቀደሰው። ስለዚህ ከሰባቱ አጽዋማት አንዱ ጋድ የልደትና የጥምቀት ስለሆነ ሮብ ዕለት ወይም ዓርብ ቀን ጥምቀት በሚሆንበት ጊዜ ሌሊት ስለሚቀደስ ቀኑ ስለማይጾም ሮብም ሆነ ዓርብ ይበላል። ይህን በዓል በታላቅ ደስታ በፍስሐ እንዲከበር መንፈስ ቅዱስ ስለወሰነ በአባቶቻችን እኛም ዛሬ አጽንተነው ይዘነው የምንሄደው ይሄንኑ ስለሆነ ያ ይጾማል። ወደ ልደት ስንመጣ የገና ጾም የነቢያት ጾም ተብሎ የሚታወቀው ሲሆን እሱም እንግዲህ ከህዳር 15 በኋላ ጀምሮ የሚጾመው ጾም ለምሳሌ ዘንድሮ ገና ዓርብ ቀን ነው። ሐሙስ ቀን ራሷ ጾም ናት። ታዲያ ጋር ለምን አስፈለገ ብሎ የሚጠይቅ ሰው ይኖራልና አንዳንድ ሰዎችም የቤተ ክርስቲያን መምህራንም ሳይቀሩ ገና ጋድ የለውም እያሉ ሲናገሩ የሚሰማው ጥርት አድርጎ ይህን ጉዳይ ካለማወቅና ካለመረዳትም ጭምር ነው። ምንድን ነው ሕጉና ሥርዓቱ? እንግዲህ ሮብና ዓርብ ሁል ጊዜ ጾም ነው። ሮብና ዓርብን እማንጾመው ቅድም እንዳልኳችሁ በዓለ ሐምሳ ውስጥ ነው እንጂ ከዛ ውጭ ግን እነዚህ ጾሞች ትእዛዝ አላቸው። ሮብም ዓርብም ቀን ሁሉም ሰው ይጾማል። ሮብና ዓርብ የምንጾምበት በተለይ ደግሞ በአሁኑ ሰዓት ቀድሞ በብሉይ ጾመ አስቴርና ጾመ ዮዲት የሚባል ተደርቦበታል። ዋናው ደግሞ በሐዲስ ኪዳን ስንመጣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና እርሱን አይሁድ ለመያዝ የወሰኑበት ቀን ረቡዕ ነው። የሰቀሉት ዓርብ ቀን ነው። ምክረ አይሁድ የጸናበት ነው ሮብ፣ እሱ እናስባለን። ዓርብ የተሰቀለበት ነው። ለእኛ ለሁላችን ቤዛ የሆነበት ትልቅ ቀን ነው። ስለዚህ ሮብና ዓርብን በዚህ እንጾማለን። አባቶቻችንም ሁሌ እንዲጾሙ በዓለ ሐምሳ ውስጥ ካልሆነ በስተቀርና ጥምቀትና ገና በእነዚህ ቀናት ካልዋሉ በስተቀረ የግድ ይጾማል። ይሄ ነው ሕጉ። እንዲህ ይላል የተጻፈው ሕግ ንእዝዘክሙ ከመ ትጹሙ ወትረ ረቡዓ ወዓርበ ይላል። እንግዲህ ይሄ ሮብና ዓርብን ሁል ጊዜ ትጾሙ ዘንድ አዘዝናችሁ ይላል። መንፈስ ቅዱስ ያዛል። እነዚህ ቀናት ግን የማይጾሙበት አሁን እንደነገርኳችሁ አንደኛ በዓለ ሐምሳ ውስጥ ነው። ሌላው ገናና ልደት በእነዚህ ቀናት ሮብና ዓርብ ከሆነ አይጾሙም። ስለዚህ ገና ቀድሞ ጾም ስላለ ለምሳሌ ሐሙስ ጾም ስለሆነች ምንድነው ጋድ እዚህ ላይ የሚያስፈልገው ሲባል አንደኛ ጾመ ጋድ የሚለውን ራሱ ወይም ጾመ ጋድ የሚለውን ትርጉሙን ራሱ መጀመሪያ መጠንቀቅ እጅግ ጥሩ ነገር ነው። ልዋጭ ማለት ነው። ሕጉም እንደሚለው ጋድ ማለት የሮብና የዓርብ ልዋጭ ማለት ነው። ስለዚህ ልዋጭ ስለሆነ አይቀርም ጾሙ። የዛን ቀን ቢጾም እንኳን ሐሙስ ይደረባል ጋድ እዛ ላይ አያችሁ። ለምሳሌ የአብይ ጾም የመጀመሪያ ዘወረድ የሚለው ላይ የሕርቃል ጾም እንደተደመረ ሮብና ዓርብ ላይ ጾመ አስቴርና ጾመ ዮዲት እንደተደመረ እዚች ሐሙስ ላይ ደግሞ ወይም እዚች ማክሰኞ ላይ ደግሞ ጋድ ይደረብባታል። ተመልከቱ። እንደገና ሰዓቱ ይረዝማል። ረዘም ያለ ሰዓት ይደረጋል። ሌሊት ነው ቅዳሴው፣ አክፍሎት ሁሉ ይኖረዋል። ስለዚህ ጾመ ጋድ ልዋጭ ስለሆነ ገና ዓርብ ቀን ሲውል ሐሙስ ቀን ስለሚበላ ስለሚለወጥ ጋድ ወይም ገሃድ ጾም ተብሎ የሰባቱ አጽዋማት አንዱ ክፍል እንደሆነ ወይም ሰባተኛው ጾም ወይም ጾመ ጋድ ብለን አሁን የተናገርነው በእነዚህ ይሆናል። ስለዚህ ብዙዎቻችሁ በአስተያየት ላይ እንደጠየቃችሁኝ ደርሶኛል።
ዘንድሮ አርብ ነው የሚውለው ገና። ስለዚህ እንዴት ነው ይዛን ቀን እንግዲህ የምግብ ነገር ለምን ያከራክረናል ብሎ አንዳንድ ሰዎች ሊኖሩ ይችላሉ። የምግብ ነገር ለምን ያከራክረናል ብሎ ሊያስቡ ይችላሉ። የምግብ ነገር ዋና ነው። ልንገራችሁ፣ ዋና ነው የምግብ ነገር። እግዚአብሔር በገነት ውስጥ እንኳን አዳምና ሔዋንን አድርጎ ፈጥሯቸው በዛ አኑሯቸው ይሄን ብሉ ይሄንን እንዳትበሉ ብሎ የነገራቸው የምግብ ጉዳይ የምግብ ጉዳይ ወሳኝ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና በወንጌል ተጽፎ እንደምታዩት 5ቱን እንጀራ 2ቱን ዓሣ አበርክቶ የሰጠው የምግብ ጉዳይ ለ5000 ሰው የሚበሉትን ስጧቸው አላቸው ለደቀ መዛሙርቱ። የምግብ ጉዳይ ወሳኝ ነው። ዛሬም የምትበሉትን የምትለብሱትን ለሚያስፈልጋችሁን እግዚአብሔር ይስጣችሁ። አስቀድማችሁ መንግስቱን ፈልጉ ሁሉ ይጨመርላችኋል ነው ያለው ማቴዎስ 6 ላይ ሁሉን ይጨምርላችሁ። የምግብ ጉዳይ ወሳኝ ነው። ስለእመቤታችን ትዝ ይላችኋል። ኢያቄምና ሐና በረከታቸው ይደርብን። እመቤታችን ቅድስተ ቅዱሳን ድንግል ማርያምን 3 ዓመት ሲሞላ ወደ በመቅደስ ልትኖር ነውና እግዚአብሔር ያዘጋጃት ይዘዋት ሲሄዱ በዛ የነበሩት ካህናት እንደምን ልንመግባት ነው እያሉ ሲጨነቁ መልአኩ ፋኑኤል ወረደ። በመሰብ ወርቅም በክንፉ ስር ይዞ እመቤታችንን እንደመገባት ተመልከታ። ስለዚህ ምግቧ ከሰማይ ሰማያት ነውና እነሱም በዛ ጊዜ ምናሉ ታዲያ የምግቧ ነገር ከተያዘ ምንድነው ትግባሉ? ምግብ ወሳኝ ነገር ነው። ሰው የሚበላው እንደውም ወደፊት በተለያዩ ነገሮች ልንማረው እንችላለን። ምን መብላት እንዳለበት እንዴት መብላት እንዳለበት ራሱ 4ቱ ባህሪያትን እኮ እንዳያደባልቅ በሕግ ዘሌዋውያን ተጽፎ ራሱ የተቀመጠልን ይሄን ብሉ፣ አሳማውን አትብሉ፣ ጅብ አትብሉ፣ አንበሳ አትብሉ፣ ሰው አትብሉ፣ እባብ አትብሉ እየተባለ እኮ የተቀመጠው የተጻፈልን እኮ የምግብ ነገር ወሳኝ ስለሆነ፣ ስለዚህ ጥሩ ነው መጠየቃችሁ። አንዳንድ ሰው ድንገት ምንድነው እናንተ ስለ ምግብ መጠየቅ ምንድነው? ዝም ብለህ ጾም ወይ እንደዚህ ያድርግ አይደለም። ሕግ አለው፣ ስርዓት አለው። ስለዚህ ገና ዓርብ ቀን ነው። ዓርብ ቀን የምትፈልጉትን ብትፈልጉ ጥብሱ፣ የምትፈልጉ ቅቅሉ እንደፈለጋችሁ እኔ ስጋ ብዙም አይደለሁም፣ ግን እንደፈለጋችሁ። ምክንያቱም የፍስክ ቀን ነው፣ በዓል ነው፣ ጌታ የተወለደበት ነው፣ የደስታ ነው። አባቶቻችን ይህን ስላወቁ ዓርብም ቢሆን ሮብም ቢሆን በቃ ደስ ብሎት እንዲያከብር ምግብ አንዱ ለሰው ልጅ የተሰጠ ነገር ስለሆነ ደስ ብሏችሁ አክብሩት የጌታን በዓል። በቃ ደስ ብሏችሁ ፈገግ ብላችሁ አክብሩት። ጌታ ተወለደ ዛሬ። ይሄን ብላችሁ እንድታከብሩት ይሄንን ነው አባቶቻችን መንፈስ ቅዱስ እንዳዘዛቸው ሕግ ሰርተው ከጥንት ጀምሮ የተቀመጠ ዛሬ ድረስ የምንፈጽመው ይሄ ነውና ጾመ ጋድ አለ በገና፣ ጾመ ጋድ አለ በጥምቀት። ስለዚህ እነዛ ቀድመው ያሉት ማክሰኞና ሐሙስ ይጾማሉ። ስለዚህ ልዋጭ ይባሉና ጋድ ተብለው በግልጽ የሚጾሙ ጋድ ተብለው እነዚህ ዕለቶች ይጾማሉ። በቂ መልስ እንዳገኛችሁ ተስፋ አደርጋለሁ። ይህን የሰማችሁትን ግን ለሌላም ሰው አሰሙ። ሁልጊዜ የሚያደክም ነገር የለውምና ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ የእግዚአብሔርን ቃል ለሌሎች ሁሉ እንዲዳረስ እስቲ እናንተም በዚህ ተባበሩ። እግዚአብሔር ከሁላችን ጋር ይሁን። ክፉን ነገር ሁሉ ያርቅልን። ኢትዮጵያ ሀገራችንን ሰላም ያርግልን። ፍቅር አንድነቱን ለሕዝብ ሁሉ ይስጥልን። በቸርነቱ በረድኤቱ አይለየን። የኦርቶዶክስ ተዋሕዶ ምእመናን በጠቅላላ በየትኛውም ዓለም ያላችሁ መዋዕለ ጾማችን አስፈጽሞ ለብርሃነ ልደቱ በሰላም እንዲያደርሰን የእሱ ፍቃድ ይሁንልን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ ይሁን። አሜን። በቸር ያገናኘን።